ማለት ነው። ሶ ሎዱ በሚመጣበት ጊዜ ይሄ ስላብ እንዴት ነው ቤንድ ሊያደርግ የሚችለው የሚለውን ነገር ላሳያችሁ። ይህንን ሁለት ማርከር እንደ ኮለን አድርጋችሁ አስቡት። ሪብድ ማት ነው። ሪብድ ማት ላይ ቢሞቹ ላይ እንደዚህ ይነሳል። ስለዚህ ከሱፐርስትራክቸር ሎድ ጫና ይመጣበታል ማለት ነው። በሚመጣበት ጊዜ ወደታች እንደዚህ ምን ይሰማል ማለት ነው? ጫና። ሶ ኮለን ላይ ምንድነው ወደታች። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ኢንጂነር ሉል ነኝ። በዛሬ ቪዲዮ ሪባር ፕሌስመንት ኢን ማት ፋውንዴሽን በስፋት እናያለን ማለት ነው። ማት ፋውንዴሽን ላይ ሪባሮችን ስናስቀምጥ ከሰስፐንድድ ስላብ ወይም ከተንጠለጠለ ስላብ የሚለየው በምንድን ነው የሚለውን ነገር በስፋት እናያለን ማለት ነው። መጀመሪያ ግን ለኮምፓሪዥን እንዲሆናችሁ ሰስፐንድድ ስላብ ላይ ብረቶች እንዴት ነው አሬንጅ የሚደረጉት የሚለውን በሲምፕል ስኬች ለማሳየት ሞክራለሁ ማለት ነው። ከአእምሯችሁ ሊጠፋ የማይገባው ትልቁ ነገር ምንድን ነው? ቤንዲንግ ሙቭመንት ዲያግራም እና ሪባር ፕሌስመንት የአንድ ሳንቲም ሁለት ገጽታ መሆናቸውን ነው። ሪባራችሁን ፕሌስ ለማድረግ ወይም ፊክስ ለማድረግ ቤንዲንግ ሙቭመንት ዲያግራም መሳል ይጠበቅባቸዋል ማለት ነው። ይህም የሆነው ለሆሪዞንታል ስትራክቸሮች ለቢም እና ለስላብ ይሆናል ማለት ነው። ቢም እና ስላብ ላይ ስንሰራ ቤንዲንግ ሙቭመንት ዲያግራማቸው መጀመሪያ ስኬች እናደርጋለን። ሶ ማክሲመም ቤንዲንግ ሙቭመንት ዲያግራም የሚሰራበት ቦታ ላፕ ማድረግ አይፈቀድም ማለት ነው። ሶ ሰስፐንድድ ስላብ እና ማት ስላብ ልዩነታቸው ምንድን ነው? ቤንዲንግ ሙቭመንት ዲያግራማቸው እንዴት ነው የሚሰራው የሚለውን ነገር ማወቅ አለብን። ሶ ማት ስላብን ከማስቀመጣችን በፊት የመጀመሪያው ነገር ምንድነው? የትኛው ቦታ ማክሲመም ኔጌቲቭ ሙቭመንት ይመጣል፣ የትኛው ቦታ ደግሞ ማክሲመም የሆነ ፖዚቲቭ ሙቭመንት ይኖራል የሚለውን ነገር ዲፈረንሺየት ማድረግ መቻል አለብን ማለት ነው። እስኪ ለእናንተ የሚሆን ሰስፐንድድ ስላብ ሲሆን እንዴት ነው ቤንዲንግ ሙቭመንት ዲያግራም የአንድን ስላብ ቤንዲንግ ሙቭመንት ዲያግራም እንሳልና እኔ ከዛ እሱን ወዴት ኮምፔር እናደርገዋለን ማለት ነው። የማት ስላባችን ቢሆን ማት ስላባችን ደግሞ እንዴት ነው ቤንዲንግ ሙቭመንት ዲያግራም የሚሳለው የሚለውን ነገር እኔና የሁለቱን ዲፈረንስ እዚሁ አስቀምጠን ገብቶን እናልፋለን ማለት ነው። ወደ ስኬቹ እንሂድ። በመጀመሪያ ሰስፐንድድ ስላብን እስኪ ሴክሽኑን እዚህ ዲቴይሉን ላሳይና ቤንዲንግ ሙቭመንት ዲያግራሙ እንዴት ይመጣል የሚለው ላሳያችሁ። የአንድ ሰስፐንድድ ስላብ ሳፖርት ኮንዲሽኑ የስላብ ማን ነው? ስላብን የሚደግፈው ማን ነው? ቢም ነው። ስላብን የሚደግፈው ቢም ነው። ቢምን የሚደግፈው ማን ነው? ኮለን ነው ማለት ነው። ሎድ ትራንስፈራችን ከስላብ ወደ ቢም፣ ከቢም ወደ የት ነው የሚሆነው? ወደ ኮለን ነው የሚሆነው ማለት ነው። ይሄ ዋይት ቦርድ አንድ ስላብ ቢሆን ይሄ አክሲሶች ምን ይኖራሉ? ቢሞች ይኖራሉ ማለት ነው። እንደዚህ ሴክሽን ሳደርገው ምን አይነት ስኬች ይመጣል የሚለው ላሳያችሁ። እዚህ ጋር ምን አይነት ቢም ነው የሚሆነው ማለት ነው። ሳፖርት ኮንዲሽኑ ምንድነው የሚሆነው? በዚህ ኬዝ ቢም እዚህ ጋር የሚመጣና ይሄው ቢም ነው የሚሆነው። እዚህ ጋር ምን ይሆናል? ቢም ይሆናል ማለት ነው። ሳፖርት ኮንዲሽናችን ለስላቦቻችን ምንድነው የሚሆነው ማለት ነው? ቢም ነው። ኢፍ ሶሊድ ስላብ ከሆነ አስምሩበት። ሶ ስላባችን እነዚህ ቢም ጋር ምን ያርፋል ማለት ነው? እንደዚህ በምታዩት መንገድ ያርፋል ማለት ነው። ስላቡን ስኬች ላድርግ። ይሄ ኮንቲኒየስ ነው። እዚህ ጋር ቢም ካለ ቢም ይቀጥላል ማለት ነው። ቢም ብረቶች እንደዚህ ነው። ይሄ ስላባችን ቲክነሱን ተከትለን እንደዚህ እናስቀምጠው ማለት ነው። እንደዚህ እንደምታዩት ሶ የመሃሉን ሴክሽን ነው ማለት ነው እንትን ያደረኩት። ይሄ የቢማችን የስላባችን ሴክሽን ነው ማለት ነው የምታዩት። ስለዚህ ለስላብ እንድታውቁት የምፈልገው ለስላብ ሳፖርት ኮንዲሽኑ ምንድነው? ቢም ነው ማለት ነው። እነዚህ የወጡት ቢሞች ናቸው ማለት ነው። ሶ ቤንዲንግ ሙቭመንት ዲያግራሙን ልሳል ማለት ነው። የሆነ ሰርቪስ ሎድ ወይም ላይቭ ሎድ ይመጣል። ሰርቪስ መስጠት በሚጀምርበት ጊዜ ህንፃው እዛ ስላብ ላይ ያለ ላይቭ ሎድ ይኖራል፣ ሰልፍ ዌት ይኖራል። እሱ ተደማምሮ እንደዛ አይነት ሎድ እዚህ ስላብ ላይ ያርፋል ማለት ነው። እዚህ ስላብ ላይ ያርፋል። በዚህ ሎድ አማካኝነት ይሄ ስላብ እንዴት ነው ቤንድ የሚሆነው የሚለውን ነገር እኔ ቤንድ የሚሆነው ልክ እንደዚህ የምታዩት መንገድ ይሄው እንደዚህ እዚህ ጋር ፖዚቲቭ ይሆንና እዚህ ጋር ሳፖርት ኮንዲሽን የምንለው ቢም ላይ ነው ማለት ነው። እንደዚህ ይመጣል ማለት ነው። ቢማችን ላይ ከፍ ይላል። ከዛ እዚህ ጋር ይወርዳል ደግሞ እንደዚህ ግራጁዋሊ ማክሲመም ይሆናል ሚድ ስፓን ላይ። ከዛ እዚህ ጋር ደግሞ ኔጌቲቭ ባር እንደዚህ ያለ ያያችሁት ነው። እንደዚህ ማክሲመም ይሆናል። ከዛ እዚህ ጋር ይወጣል። ከዛ እንደዚህ የሆነ ይቀጥላል። ይሄ ማክሲመም ፖዚቲቭ ሙቭመንት ይፈጥራል ማለት ነው። ማክሲመም ፖዚቲቭ ሙቭመንት
ሶ ለሰስፐንድድ ስላብ ልክ በዚህ በምታዩት መንገድ ፖዚቲቭ ሞመንት እና ኔጌቲቭ ሞመንቱን ምን አደረግን ማለት ነው? ዲተርማይን አደረግን ማለት ነው። ሶ ሪባራችን የምናስቀምጥ ምን መሰረት ባደረገ ነው ማለት ነው? እነዚህን ቤንዲንግ ሙመንት ዲያግራም ተከትለን ነው ማለት ነው። ሶ አሁን ምን አደረግን ማለት ነው? ሪባር የሚያስፈልግበትን ኤሪያ ወሰን ማለት ነው። ስላብ ሪባር የሚያስፈልገው ቦተም ሪባር ያስፈልጋል። ይህንን ቤንዲንግ ይህንን ፖዚቲቭ ሙቭመንቶች ሪዚስት ለማድረግ የሚፈጠረውን ይህንን ቤንዲንግ ሪዚስት ለማድረግ ብረቶች እዚህ ጋር ምን ያስፈልጋሉ ማለት ነው? እዚህ ጋር ብረቶች ያስፈልጋሉ ማለት ነው። ቦተም ላይ ሙሉ ወጥ የሆነ ብረት ነው የምንጠቀመው ማለት ነው። ላፕ የምናደርገው የት ነው? ቢም ውስጥ ነው የሚሆነው ማለት ነው። ታዩታላችሁ እናንተም እየሰራችሁ ስለሆነ የስላብን ላፕ የምናደርገው የቱ ጋር ነው? ቢም ውስጥ ነው። አይታችሁት ከሆነ እንደዚህ ይቀጥላል። ቀጣይም እዚህ ጋር የት ይሄዳል? ቢም ውስጥ ላፕ አድርጎ እንደዚሁ ይቀጥላል ማለት ነው። ቢም ውስጥ ምን ስላለ ነው? ለምንድን ነው የቢም ቦተም ላይ ለምንድን ነው ላፕ የምናደርገው ከተባለ ምንድን ነው ማክሲመም የሆነ ቴንሽን የሚኖረው ቢም ላይ አዘ ቶፕ ፓርት ላይ ነው። ይሄ ኔጌቲቭ ሙቭመንቱ የሚፈጠር አዘ ቶፕ ፓርት ላይ ስለሆነ ቦተም ፓርት ላይ ምንድን ነው ሚኒመም የሆነ ቴንሽን ነው ያለው ማለት ነው። ሚኒመም የሆነ ቴንሽን ካለ ደግሞ እዚህ ጋር ላፕ ማድረግ ይፈቀድልኛል ማለት ነው። ምክንያቱም ኮንክሪቱ ነው ያንን ኮምፕሬሽን የሚሸከመው፣ ብረቱን ዛት ማች ኢንቮልቭድ አይሆንም ማለት ነው። ሶ ለሰስፐንድድ ስላብ አዘ ቢም ወይም ሳፖርት ኮንዲሽናችን ላይ ምናደርጋለን? ላፕ እናደርጋለን ማለት ነው። ቢማችን ውስጥ ላፕ እናደርጋለን ማለት ነው። ግን ይህንን ኔጌቲቭ ሙቭመንት ሪዚስት ለማድረግ ደግሞ ኔጌቲቭ ባር አዘ ቶፕ ፓርት ላይ ምናደርጋለን? ፕሮቫይድ እናደርጋለን። ለምንድን ነው? ይሄንን ቢም አለ፣ ከዚህ ቢም እስከዚችኛው ሙቭመንት ይሄኛው ሙቭመንት አለው አይደለ? እዚህ ድረስ ዜሮ የሚሆነው እዚህ ጋር ነው፣ ዜሮ የሚሆነው እዚህኛው ጋር ነው። ሶ የዚህ ኤል ኦቨር ስሪ በተለምዶ ኤል ኦቨር ስሪ ላይ ምን ይሆናል ተብሎ ነው የሚታሰበው? ሙቭመንታችን ዜሮ ይሆናል ማለት ነው። ሶ ከቢማችን ኤል ኦቨር ስሪ ድረስ የሚደርስ ወይም የዚህ ስፓን ሌንግዝ ኤል ብንለው ቶታል ሌንግዙ ኤል ብንለው ከዚህ ስፓን እዚህ ስፓን ኤል ብንለው ብለን እናስብ። ኤል ኦቨር ስሪ ላይ ይሄ ሙቭመንት ዜሮ ተብሎ ይታሰባል ማለት ነው። ሶ ኤል ኦቨር ስሪ ድረስ ምን ይመጣል ማለት ነው? ሙቭመንቱ አዘ ሚድ ስፓን ከፍተኛ ነው። ሙቭመንቱ እየወረደ ይመጣና ኤል ኦቨር ስሪ ላይ ሲደርስ ዜሮ ይሆናል ማለት ነው። ሶ እስከዚህ ድረስ የሚደርስ ምን እንጠቀማለን ማለት ነው? ኔጌቲቭ ባር ፕሮቫይድ እናደርጋለን። እንደዚህ የሆነ ከሴንተር ወደዚህ ኤል ኦቨር ስሪ ወደዚህኛው ኤል ኦቨር ስሪ የዚህኛው ሌንግዝ ኤል ኦቨር ስሪ አድርገን ምን እናደርጋለን ማለት ነው? ብረታችንን ቶፕ ላይ ፕሮቫይድ እናደርጋለን። ይሄ ቶፕ ላይ ኤል ኦቨር ስሪ ፕሮቫይድ የምናደርጋቸው ቢሞችን ተከትለን አጫጭር ብረት ኤል ኦቨር ስሪ ከቢም ወደዚህ ኤል ኦቨር ስሪ ዋን ሰርድ ፕሮቫይድ የምናደርገው ለምንድን ነው? ይሄንን ኔጌቲቭ ሙቭመንት ሪዚስት ለማድረግ የምንጠቀመው ሪባር ነው ማለት ነው። ይሄን ያገኘነው ከየት ነው? ከቤንዲንግ ሙቭመንት ዲያግራም። ቤንዲንግ ሙቭመንት ዲያግራሙ ማክሲመም የሚሆንባቸውን ኤሪያዎች ዲፈረንሺየት አደረግ። ፖዚቲቭ ሙቭመንት እዚህ ጋር አት ሚድ ስፓን ላይ ፖዚቲቭ ሙቭመንት በጣም ማክሲመም ነው። ለሱ ፖዚቲቭ ባር ተጠቀም። እዚህ ጋር ላፕ አላደረግንም፣ ኮለን ላይ ላፕ አደረግ። ይህንን ኔጌቲቭ ሙቭመንት የሚፈጠረውን ኔጌቲቭ ሙቭመንት ወይም ሳፖርት ሙቭመንቶችን ለመቀነስ ደግሞ ምን ተጠቀም? ይሄው ኔጌቲቭ ባሮች ተጠቀም። እነሱ ኔጌቲቭ ባር ከየት እስከ የት ይሄዳል? ከዚህ ቢም ዋን ሰርድ ኤል ኦቨር ስሪ ወደዚህ ኤል ኦቨር ስሪ ወደዚህ እያደረግን at every axis in beams ኤል ኦቨር ስሪ ምን እናደርጋለን ማለት ነው? ሪባሮችን ፕሮቫይድ እናደርጋለን ማለት ነው። ሶ ይሄኛው ለሰስፐንድድ ስላብ ነው። ሰስፐንድድ ስላብ ፖዚቲቭ ሙቭመንቱ ማክሲመም የሆነው አዘ ቦተም ላይ ነው። ኔጌቲቭ ሙቭመንቱ ደግሞ ሳፖርት ላይ ቶፕ ላይ ነው ማለት ነው። እንድታውቁት የሚፈልገው ሰስፐንድድ የተባለበት ምክንያት ምንድነው? ሳፖርት የሚሆነው በእነዚህ ቢም ብቻ ነው። እዚህ ሚድ ስፓን ላይ ያለው ምንድነው? የተንጠለጠለ ነው ማለት ነው። ሶ ቤንዲንግ ወደታች ይሆናል። በዚህና በዚህ ቢም አለ። ስለዚህ ስላባችን ሳፖርት የሚያገኘው ይሄ ቢም እና ይሄ ቢም ነው ማለት ነው። በሁለቱ መካከል ያለው ስፓን ምንድነው ማለት ነው? የተንጠለጠለ ነው ማለት ነው። ሶ ወደታች ቤንድ የመሆን አቅሙ በራሱ በሰልፍ ዌይቱ እንኳን የጨመረ ነው ማለት ነው። ስለዚህ ሰስፐንድድ ነው ማለት ነው። የሚደግፈው ነገር የለም ማለት ነው። ሰስፐንድድ ያልነው ለዛ ነው። እስኪ አሁን ደግሞ ማት ስላብ ቢሆን ማት ስላብ ላይ እንዴት ነው ብረቴን ፕሮቫይድ ማደርገው የሚለውን ነገር ላሳያችሁ። ማት ስላብን ላሳያችሁ። ይህንን ላጥፋው። አሁን ደግሞ ማት ስላብ ሲሆን እንዴት ነው ቤንዲንግ ሙቭመንት ዲያግራሙን የምንስለው የሚለውን ነገር ደግሞ እስኪ በስፋት ለማየት እንሞክር።
ማት ስላብን በሁለት ከፍለን አይተናል ባለፈው ቪዲዮ። አንደኛው ዩኒፎርም ማት ሲባል ሁለተኛው ደግሞ ሪብድ ማት ነው ብያቸዋለሁ። ዩኒፎርም ማት የምንለው ዊዛውት ቢም ነው የሚሰራው፣ ኮለን ብቻ ይኖራል። ከዛ ቶፕ እና ቦተም ሪባሮችን ፕሌስ እናደርጋለን። ከዛ ኮንክሪት እንሞላለን። ቻው። ሁለተኛው የማት ስላብ ታይፕ ደግሞ ሪብድ ማት ብለን እንጠራዋለን። ሪብድ ማት የምንለው ሄቪ ቢሞችን በውስጡ የሚይዝ ሲሆን እነዚህ ቢሞች በጣም እንደ ዲዛይኑ ትላልቅ ሊሆኑ ይችላሉ። ከሱፐር ስትራክቸር የሚመጣው ሎድ በጣም ትልቅ በሚሆንበት ጊዜ ስላባችን ለፓንቺንግ እንዳይጋለጥ ያለን አማራጭ ምንድነው? አንደኛ የማት ስላባችንን ቲክነስ መጨመር 4 ሜትር 3 ሜትር ወይም 2.7 ማት ዴብዝ ኮንክሪት ከምንሞላ ቢማችንን ብቻ ትልቅ አድርገን የስላባችንን ቲክነስ 80 ድረስ ልናወርድ እንችላለን ማለት ነው። ይሄ ከኢኮኖሚ አንጻር የሚመከረው ምንድነው? ሪብድ ማትን መጠቀም ነው ማለት ነው። 3 ሜትር 4 ሜትር ቲክነስ ያለውን ማት ከመሙላት ለፓንቺንግ እንዳይጋለጥ የግድ ያው ቲክነሱን የማቱን ቲክነስ መጨመር ነው ማለት ነው። ቲክነሱን በጨመረው ቁጥር ለፓንቺንግ የመጋለጡ ነገር እየቀነሰ ይመጣል ማለት ነው። ይሄ ግን ኢኮኖሚካል አይሆንም። ምክንያቱም ያን ያክል ቲክነስ ኮንክሪት መሙላት ከኮስት አንጻር በጣም ከፍተኛ ወጪ ስለሚያስወጣን ማለት ነው። ከዚህ በተሻለ ምንድነው የምናደርገው? ሪብድ ማት እናደርገዋለን። ሪብድ ማት የምናደርገው ሄቪ ቢሞችን ኢንሰርት በማድረግ የማታችንን ቲክነስ ወደ 80 ወይም 1 ሜትር ድረስ ማውረድ እንችላለን ማለት ነው። ሶ የኮለናችን ብረት ስታርት የሚያደርገው ከነዚህ ቢም ውስጥ ይሆናል። እስኪ የሪብድ ማትን ቤንዲንግ ሙመንት ዲያግራም እንዴት ይሆናል ወይም የማት ስላብን ቤንዲንግ ሙመንት ዲያግራም እንዴት ይሆናል የሚለውን አብረን ለማየት እንሞክር። ቢሞቹ ወይም በዩኒፎርም ማት ኮለን ይሆናል ማለት ነው። በሪብድ ማት ጊዜ ደግሞ ቢሞች ይሆናሉ ማለት ነው። እንደዚህ አይነት ቢሞች ይኖራሉ። በጣም ትላልቅ ቢሞች ናቸው እነዚህ ሳፖርት ኮንዲሽኖች ናቸው ማለት ነው። እንደዚህ እንደምታያቸው ትላልቅ ረጃጅም ቢሞች ይኖሩናል ማለት ነው። ማት ስላባችን እንደዚህ ነው የሚያልቀው። እንደዚህ ነው የሚያልቀው ማለት ነው። ይሄ ምንድነው? ሊን ኮንክሪት ሌቭላችን ነው። ይሄ ከስር ያለው ሊን ኮንክሪት ሌቭላችን ነው ማለት ነው። ከዚህ በታች ያለው ምንድነው ማለት ነው? ኮምፓክትድ የሆነ ሶይል ነው ማለት ነው። ኮምፓክትድ የሆነ ምን አለ? ሶይል አለ ማለት ነው። ናቹራል ሶይል ኮምፓክትድ የሆነ ሳትል የማያደርገው ቤሪንግ ካፓሲቲ ሶይሉ ከፍተኛ ነው ብሎ ስለታሰበ የሚመጣው ሎድ ይሸከማል ተብሎ ስለሚታሰብ ይሄ ባይ ኔቸር ኮምፓክትድ ሶይል ይኖረናል። ወይም ካልሆነም ናቹራል አድርገን እኛ ኮምፓክት ያደረግነውም ሶይል ሊሆን ይችላል። ስለዚህ እንድትረዱት የምፈልገው ምንድነው ከሰስፐንድድ ስላብ የሚለየው በዚህ አፈር ምክንያት ይሄ ስላብ ሙሉ ኮንቲኒየስሊ የተደገፈ ነው ማለት ነው። ማት ስንሰራ ምንድነው መሬት ላይ ነው ሬስት የሚያደርግ ያልኳችሁ ይሄንን ነው። ሶ ሙሉ አይተሙ ምንድነው በአፈር የተደገፈ ነው ማለት ነው። ሰስፐንድ የሆነ ነገር የለም። ይሄ በሙሉ ድጋፍ አለው ማለት ነው። ድጋፍ አለው። ሰስፐንድድ ስላብ ሲሆን ግን ቢማችን ላይ ብቻ ነው ድጋፍ ያለው በቢሙ ምክንያት። ይሄኛው አንሳፖርትድ ሌንግዝ ነው ማለት ነው። ቢትዊን ቢምስ ያለው አንሳፖርትድ ሌንግዝ ነው ማለት ነው። የሆነ ነገር ሲመጣ ወደ ታች የመውረድ አቅም ይኖረዋል ማለት ነው። ይሄኛው ግን በዚህኛው ኬዝ ምንድነው ማለት ነው ሳፖርት ነው ማለት ነው። ሶ ሎዱ በሚመጣበት ጊዜ ይሄ ስላብ እንዴት ነው ቤንድ ሊያደርግ የሚችለው የሚለውን ነገር ላሳያችሁ። ይሄንን ሁለት ማርከር እንደ ኮለን አድርጋችሁ አስቡት። ሪብድ ማት ነው። ሪብድ ማት ላይ ቢሞቹ ላይ እንደዚህ ይነሳል። ስለዚህ ከሱፐር ስትራክቸር ሎድ ጫና ይመጣበታል ማለት ነው። በሚመጣበት ጊዜ ወደ ታች እንደዚህ ምን ይሰማል ማለት ነው ጫና። ሶ ኮለን ላይ ምንድነው ወደ ታች ምን ይሰማል? እዚህ ቦተም ፓርት ላይ ቴንሽን ይሰማዋል ማለት ነው። ይሄ የሆነበት ምክንያት ምንድነው? በወርታች በሚገፋበት ጊዜ ይሄንን እንደ ስላብ አድርጋችሁ አስቡት። ይሄንን ኬብል እንደ ስላብ አድርጋችሁ አስቡት። እንደ ማት ስላቡ ነው። ስለዚህ ይሄ ሎድ በሚመጣበት ጊዜ እንዴት ነው ቤንድ እየሆነ የሚሄደው? እንደዚህ። ምክንያቱም ይሄ አፈር ደግፎ ስለሚሄድ ወደ ታች አትሄድም ብሎ ይዞታል። ስለሚሄድ ይሄንን ወደ ታች በሄደ ሎዱ በጨመረ ቁጥር ይሄ ስላብ ወዴት ነው ቤንድ እያደረገ የሚሄደው? እንደዛ አይነት ስሜት ወደ ላይ ነው ቤንድ እየሆነ የሚመጣው ማለት ነው። ስለዚህ ኔጌቲቭ ሞመንታችን አት ሳፖርት ላይ ይሆናል ቦተም ላይ ማለት ነው። ፖዚቲቭ ሞመንታችን ደግሞ ሚድ ስፓን ላይ ሆኖ ቶፕ ላይ ይሆናል ማለት ነው። ይህንን ዲያግራም ልሳልላችሁ እዚህ ጋር
እየገባችሁ ይመስለኛል። የቅድሙ እንዴት ነው ቤንዲንግ ሞመንት ዲያግራም የሆነው? እንደዚህ ነው ቤንድ የሚሆነው። አሁን ግን ይሄ ስላብ ወደ ታች ቤንድ አይሆንም። ይሄ ሳፖርትድ ስለሆነ ቤንድ የሚሆነው እንዴት ነው? ወደ ላይ ነው ማለት ነው። እዚህ ጋር ደግሞ በኮሎኑ ምክንያት እዚህ ጋር ምን አይነት ይመጣል? ኔጌቲቭ ሞመንት ይፈጠራል ማለት ነው። ቤንዲንግ ሞመንታችን እንዴት ይሆናል? እንደዚህ እንደምታዩት ይሆናል። አያችሁት? እንደዚህ አይነት ሼፕ ይኖረናል ማለት ነው። እንደዚህ አይነት ሼፕ ይኖረናል ማለት ነው። እያለ ይቀጥላል። ይሄ ፖዚቲቭ የሆነ ሙቭመንት ይፈጠራል እዚህ ጋር ማለት ነው። ፖዚቲቭ ሙቭመንታችን፣ ኔጌቲቭ ሙቭመንታችን ሳፖርት ላይ እዚህ ጋር ይፈጠራል ማለት ነው። ኔጌቲቭ ይሄ ይቀጥላል አይደል? ኮንቲኒየስ ነው። ኮንቲኒየስ ስለሆነ እንደዚህ አድርጎ ላይ ይሄዳል ማለት ነው። ኔጌቲቭ ሙቭመንታችን ኤሪያዎችን ዲፈረንሺየት አደረግን ማለት ነው። ኤሪያዎችን ዲፈረንሺየት አደረግ። ይሄ ሙቭመንት እንዲመጣ ያደረገው ምንድነው? የዚህ አፈር መኖር ነው ማለት ነው። ይሄ አፈር ይሄ ሎድ በሚመጣበት ጊዜ ይሄ አፈር የትም አትሄድም አንተ ስላብለው ስለሚይዘው ይሄ እንዴት ቤንድ ያደርጋል? ወደ ላይ ቤንድ ያደርጋል ማለት ነው። ስላባችን ላይ አዝ ሚድ ፓርት ላይ ቢትዊን ኮለንስ ወይም ቢትዊን ቢምስ ቦተም ላይ ምን ማድረግ እንችላለን ማለት ነው? ላፕ ማድረግ እንችላለን ማለት ነው። ቅድም ግን ምንድነው ሳፖርት ኮንዲሽን ላይ ነበር ላፕ ማድረግ የቻልነው ከቦተም። አሁን ግን ቦተም ላይ እዚህ ሚድ ስፓን ላይ ላፕ ማድረግ እንችላለን። ኮለን ላይ ወይም ቢማችን ቦተም ላይ ምን ማድረግ አንችልም ማለት ነው? ላፕ ማድረግ አንችልም። በዚህ ምን ምክንያት? በዚህ በሚፈጠር ኔጌቲቭ ሙቭመንት ምክንያት እዚህ ጋር አዘቦተም ፓርት ላይ ምን ማድረግ አንችልም ማለት ነው? ሳፖርት ላይ ላፕ ማድረግ አንችልም ማለት ነው። ቤንዲንግ ሞመንት ዲያግራም ይሄ መሬት ላይ ሬስት ላደረገ ስላብ ሲሆን ለሰስፔንድድ ስላብ ደግሞ የቅድሙን ተጠቀሙ ማለት ነው። እነዚህን ኮንሲደር ባደረገ ብረታችንን ላፕ ማድረግ እንችላለን ማለት ነው። በቪዲዮ የሚያሳየዋችሁ እሱን ነው ማለት ነው። አመሰግናለሁ።